ሰላም ጤና ይስጥልኝ። እንዴት ከረማችሁ? የአሜሪካን ሀገር ዋና የዜና አውታር የሚባለው ኤቢሲ ኒውስ ስለ አልኮል አንድ የሚያስደነግጥ ዜና አውጥቷል። ይህም ደግሞ ካንሰር ከሚያመጡ 3 ዋና ነገሮች ነገር ግን መከላከል ከምንችላቸው ውስጥ አልኮል አንዱ ነው ይለናል። ይህም ከሲጋራና ከውፍረት ቀጥሎ ማለት ነው። የአሜሪካን ኤችኤችኤስ ወይም ደግሞ ዲፓርትመንት ኦፍ ሄልዝ ኤንድ ሂውማን ሰርቪስ ደግሞ ልክ ሲጋራ ላይ ሌብል እንዳለው ይህ ሲጋራ መጠቀም አደገኛ ነው እንደሚለው ለአልኮል መደረግ አለበት ይላል። በአሜሪካን ሀገር ውስጥ ከ100,000 ኬዞች በላይ ቀጥታ ከአልኮል የተገናኙ ሲሆኑ ከ20,000 በላይ ሞቶችን ደግሞ አልኮል በሚያመጣቸው ካንሰሮች የተገኙ ስለሆነ ነው። በተለይም ደግሞ በፊት ላይ ለሴቶች 1 ብርጭቆ ግላስ ለወንዶች ደግሞ 2 ብርጭቆ ቢጠጡ ምንም አይነት ችግር ወይም ደግሞ መጠነኛ የሆነ ችግር ነው እንጂ የሚያስከትለው ያን ያህል ጉልህ አይደለም ተብሎ ይነገር ነበረ። አሁን ግን ይህ ዜና እንደወጣው ከሆነ ከ6 የጡት ካንሰር በሽተኞች ውስጥ አንድ ቀጥታ አልኮል የሚጠቀም ነው ብሎ ስለወጣ በጣም አስደንጋጭ አድርጎታል። አልኮልን መጠቀም ለጡትና ለኮለን ካንሰር፣ ለአፍ ውስጥ፣ ለሳምባ፣ ለጉበት፣ ለጉሮሮ ካንሰር እንዲሁም ሰውነታችን ውስጥ የተለያዩ ካንሰሮችን ከሚያመጡ ነገሮች ውስጥ የተለያዩ ሰውነታችንን ከሚያጠቁ ነገሮች ውስጥ አልኮል አንዱና ዋነኛ ሆኗል። ስለዚህ ይሄ ትንሽ መጠን የሚባል አልኮል የለም ይለናል ይሄ ዜና። በዛም የተነሳ መጠነኛም ሆነ ትንሽ ወይም ደግሞ 1-2 ግላስ የምንለውን ነገር ስጠጣ ለካንሰር ተጋላጭነታችንን በዛው ልክ እየጨመረን መሆኑን ማወቅ አለብን። ስለዚህ አልኮል የምትጠጡ ሰዎች አልኮልን መተውና ኦኬዥናሊም ደግሞ እንዲሁ ለመዝናናት የምንጠጣ ሰዎችም በደንብ ይሄን ነገር ታሳቢነት እንድናደርግ እንመክራለን። አብሬያቸው የነበርኩት ዶክተር ሚሚ ሙላት ነኝ። አብነት ሜዲካል ሴንተር ቴሌግራም ቻናላችን ላይ ይህንና የመሰሉ ጠቃሚ የጤና መረጃዎችን እናቀርብላችኋለን። ስለምትከታተሉን እናመሰግናለን።